አራት ዝውውር ዜናዎችን በአጭር ሰከንድ ውስጥ ሊቨርፑል ማንቸስተር ሲቲን እና እንደዚሁ አርሰናልን የተመለከተ እኔሱ ማንቸስተር ሲቲዎች የቀድሞ ኮከባቸውን ጃክ ግሪሊሽን ከኤቨርተን ወደ ማንቸስተር ሲቲ መመለሱ ይታወቃል። አሁን ላይ ኤቨርተኖች ዳግመኛ ጃክ ግሪሊሽን ለመመለስ አሁን ላይ ማንቸስተር ሲቲና እንደዚሁም ኤቨርተኖች ንግግር ጀምረዋል። ተጫዋቹ ፈቃደኛ ሆኗል። ማንቸስተር ሲቲና እንደዚሁም ኤቨርተኖች ንግግሩን እንደቀጠሉ ነው። አምበ ማርሽል በአርሰናል ቶናሊ በቶተንሃም ስፐርና አንቶኒ ጎርደን በባርሴሎና ላይ ተነቀጡት። ኒውካስል ዩናይትዶች አሁን ላይ ማንቸስተር ሲቲን ኮከብ የሆነው ተጫዋች ኒኮ ጎንዛሌዝን ለማስፈረም አሁን በዚህ ላይ ንግግር እንደጀመሩ ነው የተዘገበው። ማንቸስተር ሲቲ ለተጫዋቹን ለዝውውሩም ክፍት እንዳደረጉ ተዘግቧል። ንግግሩ አሁንም እንደቀጠለ ይገኛል። መርሲሳይዱ ሊቨርፑል የመጫወቻ እድልን ብዙም እያገኛሉ ነው። ብራዚላዊ ኤንትሪክን ለማስፈረም አሁን በዚህ ላይ ከሪያል ማድሪድ ጋር እንደዚሁም ንግግር ለመጀመር ፍላጎት እንዳላቸውና እንደዚሁም ጉዳዩን እያጤኑ እንደሆነ እየተዘገበ የሚገኘው ተጫዋቹ የመጫወቻ እድልና ቦታው ለሌላ ተጫዋች መምጣቱን ተከትሎ የመጫወቻ እድል አለማግኘቱን ተከትሎ እንደዚሁ በውሰት የሚለቅበት እድል ከፍተኛ እንደሆነና እንደዚሁ ሊቨርፑሎች ኢንተረስት እንዳሳዩና እንደዚሁ በቋሚነት ወይንም ካልሆነ በውሰት ማስፈረም እንደሚፈልጉ ነው እየተዘገበ የሚገኘው። ዳግመኛ ለጁኒየር አልቫሬዝ ዝውውር ሁኔታ ላይ አሁንም እንዳቀረቡ ነው እየተዘገበ የሚገኘው። ጁኒየር አልቫሬዝ አሁንም ወደ ባርሴሎና ካልሆነ እምቢ ማለቱ የተዘገበው። ነገር ግን አርሰናሎች 65 ሚሊዮን ፓውንድና ቪክተር ዮኬሬስን እንዳቀረቡና እንደዚሁም አትሌቲኮ ማድሪዶች ተቀባይነት እንዳገኘ ተጫዋቹ ግን አሁንም እሽታውን እንዳልገለጸ ነው የተዘገበው። አርሰናሎችም አሁንም እንዳልተውና ለሶስተኛ ጊዜ ድጋሚ ሊያቀርቡ እየተዘጋጁ እንደሆነ እየተዘገበ ይገኛል።